እስራኤል ዛሬ ማለዳ በኢራን ላይ ድንገተኛ የሚሳኤል ጥቃት ከፈተች። ባለስልጣኖቿ ግን ምላሻችን የከፋ ነው ጠብቁ ብለው እየዛቱ ነው። አልጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ጥቃቱን የተመለከተ መረጃን በሰበር ወሬ ይዘው ቀርበዋል። The Middle East has exploded after the United States and Israel attacked Iran early on February 28. መረጃን በሰበር ወሬ ይዘው ቀርበዋል። እስራኤል በፈጸመችው የሚሳኤል ጥቃት በቴህራን ማዕከላዊ ከተማ የፍንዳታ ድምጽ መሰማቱ ተነግሯል። ፋርስ የወሬ ምንጭ እንደዘገበው በማዕከላዊ ቴህራን ዩኒቨርሲቲ ጎዳናና ጃዋሆሪ በተባለው ማዕከላዊ የቴህራን ክፍል ተደጋጋሚ የሚሳኤል ጥቃት ተሰንዝሯል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ እርምጃው ራስን ከጥቃት የመጠበቅና ቀድሞ የመከላከል ነው ብለውታል። አሶሺየትድ ፕሬስ የመረጃ ምንጭ ደግሞ የእስራኤል ጥቃት የተፈጸመው በኢራን ዋና ከተማ በከፍተኛ መንፈሳዊ መሪው አያቶላ አሊ ካሚኒ ቢሮ አካባቢ ነው ሲል ዘግቧል። ድንገተኛው የእስራኤል የጥቃት እርምጃ ዜና የተሰማው ከትናንት በስቲያ ሐሙስ ኢራንና አሜሪካ በኢራን የኒውክሌር ጉዳይ ሶስተኛ ዙር ድርድር ማድረጋቸውና እሱን ተከትሎም በወሳኝ ጉዳይ ዙሪያ ሁለቱ ሀገሮች ከስምምነት ስለመድረሳቸው እየተነገረ ባለበት ጊዜ ነው።